ስቶሪ ታይም። ባለቤቴ እኔን ፈቶ የመጀመሪያ ሚዜን አገባት። ነገሩ እንዴት መሰላችሁ? የዛሬ 6 ዓመት ነበረ የተጋባ ነው። ሰርጋችን በጣም የሚያምርና ቆንጆ ነበረ። በእለቱ 2 ሚሊዮን አውጥተንበታል። በጣም ቆንጆ ሰርግ ነበረ። ያው ከሰርጉ ደግሞ የመጀመሪያ ሚዜ የልብ ጓደኛዬ፣ አብረን ያደግን፣ አብረን ሃይስኩል የተማርን፣ ዩኒቨርሲቲም አንድ ዩኒቨርሲቲ ግራጁዌት ያደረግን በጣም የልብ ጓደኛዬ የምላት ነበረች። እሷ የቅርብ ጓደኛዬ ናት። ቤተሰቦቿና ቤተሰቦቼ በጣም ከጉርብትና ከእንትን አልፈው ከጓደኝነት አልፈው ወደ ዝምድና የሚመስል ነገር በእኔና በሷ የተነሳ ሄደዋል ማለት ነው። በቃ በጣም ኢንቲሜት ነን በጣም። ከዛ ያው ሚዜ ሆነች ምናምን። የሰርጉ ዕለት ግን ኖቲስ ያላረኩት ነገር በእለቱ ወደ ሽንት ቤት ሄደው አብረው ቆመው ነበረ ማለት ነው። ከዛ ደነገጥኩ ሳያቸው ብቻቸውን ነበሩ ምናምን። ግን የሆነ ነገር ፈልገው ይሆናል ምናምን ብዬ ምንም እንትን አላልኩትም። ግን ነገሩ ከተፈጠረ በኋላ አናላይዝ ማድረግ ጀመርኩኝ ማለት ነው። እና ባለቤቴ ጋር በጣም ጥሩ ትዳር ነበረ። ደስ የሚል ትዳር ነበረ። የሚያስቀና ትዳር ነበረን። ግን ግጭቶች ነበሩ። ግጭቱ ደግሞ ወደ ፍቺ ወደ ሌላ አለመግባባት ምናምን አልሄደም። እዛው የሚፈታ ነበረ ማለት ነው። ከዛ ግን ከእለታት አንድ ቀን ባለቤቴ ተነስቶ ፍች እፈልጋለሁ አለኝ። ለምንድነው ፍች የምትፈልገው? ምን አጠፋው? ለፍች የሚያደርስ ምን ነገር አለን ምናምን አልኩት። ማስረዳት አይጠበቅብኝም አንቺን አለኝ። አንቺን ማስረዳት አይጠበቅብኝም። ለአንቺ ያለኝ ፍቅር አብቅቷል። ካበቃ ቆይቷል። እንደውም እወድሽ ይመስለኝ ነበር እንጂ አልወድሽም። እና ሶሪ እያስመሰልኩ መቀጠል አልችልም አለኝ ማለት ነው። እና ግን የሆነ ምልክት የሚያሳየው ነገር ነበረ። እኔ በእለቱ በቃ እንትን ችላ እያልኩት ኦር እንዳላየ የምታልፉት አይነት ነገር የለም። እሱማ እንደዚህ ያደርግም ምናምን እያልኩኝ እያሰብኩኝ ነበር እንጂ ሸሚዙ ላይ ሊፕስቲክ አገኝ ነበር። ሽቶዎች በቃ በየቀኑ የሚያማምሩ ሽቶዎች ምናምን ነበሩ። የማን ነው ምናምን ስለው ጓደኛዬ መኪና ላይ አግኝቼ እኮ ተቀባሁ ምናምን ይለኛል ማለት ነው። ከዛ ውጭ ማምሸት ጀመረ፣ ማደር ጀመረ። ጓደኛዬ ጋር ፓሪ ኑሮ በርዝደይ ኑሮ እንትን ብሎ ሽኝት እያደረግንለት ምናምን እያለ ማደር ጀመረ ማለት ነው። በቃ እሱንም ማመን ነበረብኝ። በቃ በጣም ትረስት ስለማደርገው አያደርግም ብዬ ነው የማስበው። ከዛ ፍች ጠየቀኝ። በጣም ፍቹን አልፈለኩም ብቃወምም ያው እሱ ስለፈለገ ብቻ ተፋታን። ፍቹ ካለቀ ከአንድ ወር በኋላ የመጀመሪያ ሚዜን አግብቷታል። እናንተ ብትሆኑ ምን ታደርጋላችሁ? የመጀመሪያ ሚዜን በሰርግ ነው ያገባት ማለት ነው። እናንተ ብትሆኑ ምንድነው የምታደርጉት? እስኪ ኮመንት ላይ ጻፉልኝ ብላ አንዲት ልጅ ዲኤም አድርጋልኝ ነው በውስጥ መስመር። በቅንነት ኮመንት ጻፉላት፣ ኮመንት አድርጉላት በቅንነት። አመሰግናለሁ።